ዘጠናዎቹ የት ናቸው? እስቲ ከነዚህ መካከል ላይፍን አጣጥሙ ያሳለፈ ቲክ 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 እያደረገ ይሄድ እስቲ ድል ባለ ሰርግ አግብተን የቃቃ ሚስት የነበረን ሰፈራችን ባሉ ሜዳዎች የፕላስቲክ ኳስ ሰርተን በበረኪናና በቆርኪ ዋንጫ የተፋለምን የስፖርት እርዳታ ለምነን ካፖርተን ኳስ የገዛን በአባቶቻችን ካልሲ ኳስ ሰርተን በስልክ እንጨት ላይ በገመድ አስረን ቴዘር ገብረ ጉንዳን የተጫወትን አዲስ አበባ ውስጥ ባሉ ወንዞች የዋኘን ነጭ ሆነን ቤት እንዳንቆጣ የ10 ሳንቲም ባዝሊን ለ10 የተቀባን ቦራ ወይም ኤድናሞል ሳይሆን አንበሳ ግቢ ገብተን በ50 ሳንቲም አንበሳን ያየን ጦር ማስቲካ ደስታ ከረሜላ ፎልፎል ቁርቁራን የበላን የ10 ሳንቲም ጀላቲን የመጠጥን ከትምህርት ቤት ስንወጣ ሴቶችን ጀላቲ መንተፈን ከንፈራቸውን የቀደድን በኳስ ተጫዋቾች ስል እፍታን የተጫወትን ለአዲስ ዓመት ፎርም ሰርተን 5 ሳንቲም 10 ሳንቲም ስሙኒ 50 ሳንቲም ሀብታም ቤት 1 ብር ሲሰጠን የተደሰትን ለበዓል በግ ሲታረድ የበጉን ስሟን እናንተ ጥሯት ጠብሰን የበላን ሞጋ ጫማ ፍራቢል ውልቅ የሚል ሲሊፐር ኮንጎ ጫማ አርገን ያደግን በኮባ ሽጉጥ የተገዳደልን ለበዓል ልብስ ካልተገዛልን ብለን ያለቀስን የመጨረሻ ከዘነጥን ፍራንስ ቱታ ክሬሽን በክሬሽን ያደረግን ኪሳችን ውስጥ ፍራንክ ተንኮሻክሾ እንዳንገረፍ መሬት ቆፍረን የቀበርን ጧት ተመርቶ ከሰዓት መርካቶ የተባለለትን ላቭሊ ብስኩት የቆረሸምን አቡ ወለድ ኮቾሮ ሂፓፕ የተባሉ ብስኩቶችን በስንት አንድ ጊዜ የበላን መጥሪያ ያለው የሀብታም ቤት ስናይ መጥሪያውን ነክተን የሮጥን ሆያ ሆዬን አሳምረን የጨፈርን በጧት ተነስተን ከሰፈራችን የስሙኒ ሽልቶ የ5 ሳንቲም ሻይ ቅጠል የ10 ሳንቲም ስኳር ገዝተን በቡታ ጋዝ ሻይ አፍልተን ቁርሳችንን የበላን በሸራ ቦርሳ ወይም በላስቲክ ደብተራችንን ይዘን ከጅማ የፈለቀውን ለአረንጓዴው ወርቃችን የተዘመረውን የኢኮኖሚ ዋልታ ቡና ቡና የሚለውን ህብረ ዝማሬ በሬዲዮ እየሰማን ወደ ትምህርት ቤት ተቃቅፈን የሄድን ትምህርት በሁለት ፈረቃ የጧትና የከሰዓት ተብለን የተማርን ሰኞ ጧት ጥፍራችንና ጸጉራችን መቆረጡን ጽዳታችን መጠበቁን ሰልፍ ላይ የተፈተሽን እንጨት ዴክስ ላይ ቁጭ ብለን ትምህርታችንን የተከታተልን በእርሳስ ጥፍር ቀለም የሰራን ዴክስ ላይ ዳማ ሰርተን የተጫወትን የትምህርት ፕሮግራማችንን በቀይና በሰማያዊ እስክሪብቶ አሳምረን የጻፍን ሰሌዳ አጥፍቶ አመዳም ለመሆን የተሯሯጥን ወላጅ አምጡ ስንባል ቤተሰቦቻችንን ፈርተን ከመንገድ ላይ ወላጅ ሁኑን ብለን ይዘን የሄድን አስተማሪዎቻችንን እንደ ፈጣሪ ያፈራን ያከበርን መምህራኖቻችን ጣታችን መሃል እስክሪብቶ ከተው የጨመቁን አይበሉባችንን በማስመሪያ የመቱን ጆሮ በማስያዝ ስነ ምግባር ያስተማሩን እንዲህ ኑሮ አስማት ከመሆኑ በፊት በትምህርት ቤታችን አስማት 50 ሳንቲም ከፍለን ያየን አዲሱ የትምህርት ስርዓት እንዳይጥ የተሞከረብን የ6ኛ ክፍልን ሚኒስትሪን ሳናይ በ10ኛ ክፍል ማትሪክ እጣ ፈንታችንን የወሰንን ፕሪፓራቶሪንና ቴክኒክና ሙያን ያስተዋወቅን አለቃ ለመደብደብ ሰኔ 30ን የጠበቀን ሰኔ 30 ሲደርስ ተቃቅፈን በፍቅር ተላቅሰን የተለያየን ከራኒ ጁስ በፊት በጆሊ ጁስና በሱፐር ዲፕ ትምህርት ቤት ውስጥ ገናን ያከበረን ቤታችን ውስጥ ገናን ለማክበር የተፈጥሮ ጽድ እንደ ጉድ የጎመድን ጽዱን ለማሳመር የወረቀት ክሪስማስ የሰራን ፊኛ በእጣ ገዝተን ትልቁ ፊኛ እንዲደርሰን 31 ቁጥርን የተመኘን ሰፈራችንን እንጂ ብሔራችንን ሳናቅ ያደግን ነን እኛ የዘጠናዎቹ ልጆች። አንተ ይዙኝ የደምር ታቃል ይውላችሁ ከነዚህ መካከል አንዷን እንኳን አልሳትኩትም አንዷን እንኳን ለዛ ነው ጤነኛ አስተሳሰብ ያለኝ አይደል እኔ ጤነኛ ነኝ የምሬን ነው የምላችሁ ለዛ ይመስለኛል ጭስና አራዶች ሆኖ ጭስ እኮ ነው የዘጠናዎቹ ልጅ ታውቃለህ እያንዳንዱ የምንጫወታቸው ጨዋታዎች አይምሮአችንን የሚያበስሉ ለምሳሌ ዳማ ስንጫወት የአይምሮ ፍጥነታችንን አኩኩሉ ስንጫወት ደግሞ ፎከስ ሴንተር ስንጫወት ቴዝር ስንጫወት ኳስ አባሮች ስንጫወት ኤክሰርሳይዝ ሰውነታችንና ጥንካሬ ነበረው አሁን ላይ ያ ሁሉ አልቆ ነገር ሁሉ በታብሌት ሆኗል። ክቡራትና ክቡራን ተመልካቾቻችን እንግዲህ የጥያቄና መልስ ፕሮግራማችንን በይፋ ጀምረናል። አማርኛ ቋንቋን ከስር እስከ መሰረቱ አቃለው እንዲሁም ኤክስፐርት ነኝ የምትሉ አሁን ጥያቄ ብትጠይቁ ትመልሳላችሁ? አዎ ሚያው